አሰላሙ አለይኩም እንዴት ናችሁ? እኔ አልሐምዱሊላህ ደህና ነኝ። ዛሬ የሰባያ አሰራር አብረን በመጀመሪያ 3 እንቁላል እናደርጋለን፣ ግን አንዱን አስኳሉን ለብቻ እናደርግና በኋላ ላይ ከላይ እንቀባዋለን። ከዛ በመቀጠልም 1/3 ኩባያ የሚሆን ስኳር ጨምረን በደንብ እናደባልቀዋለን። ከዛ በመቀጠልም 1 ኩባያ ወተትና 2 ኩባያ ውሃ አድርጌበታለሁ። ከዛ 1 የሾርባ ማንኪያ እርሾን ጨምርበታለን። ከዛ በደንብ ማደባለቅ እና 1 ሲኒ ማንኪያ ጨውን ጨምርበታለን። እኔ በብዛት ስለሰራው 1 ኪሎ ከግማሽ ዱቄት ተጠቅሜበታለሁ። ከዛ 2 የሾርባ ማንኪያ ገበታ ቅቤ አድርጌበታለሁ። ይሄን ካረግን በኋላ በደንብ ማሸት አለብን። ሊጡን እንደምታዩት ለስለስ አድርገን ነው ማብኳት ያለብን። ደረቅ ካለባችሁ ትንሽ ውሃ መጨመር። ከዛ ሸፍነን ለ30 ደቂቃ ሞቅ ያለ ቦታ ላይ ማስቀመጥ። ሰባያ የራሱ የሆነ መስሪያ ትሪ ያለው እኔ እሱ ስለሌለኝ ኖርማል ትሪ ላይ የገበታ ቅቤ ቀብቻለሁ። ከዛ በመቀጠል ሊጤን ለሁለት ከፍዬ ግማሹን አስቀምጨዋለሁ። በግማሹን የሰራሁት ግማሹን ሊጥ እኔ ለ15 ቦታ ከፋፍየዋለሁ እና እዚህ ጋር የምዳምጡበትን እቃ እንዳይዝባችሁ በደንብ ዱቄት እየነሰነሳችሁ ስሩ። ከዛ በኋላ ትንሽ እንዳምጠውና ትሪው ላይ በደንብ አድርገን ዘረጋዋለን፣ በስሱ አድርገን ማለት ነው። ከዛ በመቀጠልም ከላዩ ላይ የገበታ ቅቤ መቀባት አለብን፣ መሀል ላይ እንዳያያዝብን። ከዛ በመቀጠልም ይሄን ስቴፕ 15 ጊዜ ደጋግሜዋለሁ። ለምን ሊጤን 15 ቦታ ስለቆራረጥኩት። በመጨረሻም እንደዚህ ሌየራችንን ከጨረስነው በኋላ ከላዩ ላይ ወተትና እንቁላል አንድ ላይ ደባልቄ ቀብቼዋለሁ። በተጨማሪም ከላይ ኦቾሎኒና ሰሊጥ አድርጌበታለሁ። እኔ ለ35 ደቂቃ በዳቦ ማሽን አብስየዋለሁ እና ከላይ ማር በደንብ አድርጉበት እና በመጨረሻም እንደዚህ ነው ተወኛል። ባይ